መወደድ፣ መካድ፣ ማግኘት፣ ማጣት ብዙ ነገር ሰው እነሱ ነገሮች ተደማምረው ህይወት ላይ ብዙ ነገሮችን ያስተምራሉ ብዬ አስባለሁ። በዛ የመጣ ይመስለኛል። አሁንም ብዙ ይቀረኛል ብዬ አስባለሁ። ኡፍ አምላኬ! በዚህ መድረክ ላይ ስመለከት አይኖቼ በእንባ ተሞሉ። ብዙ ዋጋ የከፈልኩብህ ውድ ልጅ ዛሬ ግን እየተመረክ ነው። የኔ ውድ ልጅ፣ ይህ አንጀትን የሚበላ መልእክት ዝም ብሎ የአንድ እናት ደስታ መግለጫ አይደለም። አንድ እናት ያንን ሁሉ ጭንቅና መከራ አልፋ የልጇን ስኬት ስታይ ከማልቀስ ውጪ ምን ልታረግ ትችላለች? ሰላም ተስፋዬ አይኖቼ በእንባ ተሞሉ ስትል ያሳለፈቻቸውን የ7 ዓመታት የብቻ ትግል ባይኖቿ ምን ያክል ድቅን ቢልባት ነው። ብቸኝነት ምን ያክል እንደከበዳትና በተለይም ደግሞ ብቻን ሆኖ ልጅን ማሳደግ ምን ያክል እንደፈተናት እንዲሁም አሁን ከልጇ አባት ጋር ያሉበት ሁኔታም የደረሰን አዲስ መረጃ አለ፣ እናደርሳችኋለን። ሰላም ተስፋዬ ከልጇ መመረቅ ጋር ተያይዞ የሲንግል ማሞችን ህይወት ፍንትዋ አድርጎ የሚያሳየውን ልብ የሚሰብር መልእክቷንም ያለምንም መጨመርና መቀነስ ወደ እናንተ ውድ ቤተሰቦቻችን እናደርሳለን። እናንተ ብቻ እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ ማድረግ እንዳይረሳ። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። ወደ መረጃችን እናመራለን። የዛሬ ዓመት ልደቷን ስታከብር ብቻዬን ተፈተንኩ፣ ብቻዬን አሸነፍኩ የሚል ብዙ ያለፈችባቸውን ህመሞች የሚናገርና የሚገልጽ ነገር ግን በውስጡ ብዙ ፈተና፣ ብዙ የራስን ትግልና እንዲሁም የብቸኝነት ደግሞም የማያልፉ የሚመስሉ ያለፉ ጊዜያቶችን የሚገልጽ መልእክቷን ማጋርታ ብዙዎች አይዞሽ አንቺ ጀግና ነሽ በርቺ ብለዋታል። ሰላም ተስፋዬ በመከራ የተሰራች ብዙ መከራ ያሳለፈች ደግሞም በኋላ ያሸነፈች ለብዙሃኖች አርአያ መሆን የቻለች ድንቅ የዘመናችን ጠንካራ ሴት ነች። ሰላም ተስፋዬ ወደ ስኬት ለመምጣት ቀላል ጉዞዎችን አላደረገችም። ብዙ መከራና ስቃዮችን አልፋለች። ያደገችው ከእናቷ ጋር ነው። እናቷ ሰላም ተስፋዬን ለማሳደግ ብዙ ደክመዋል፣ ብዙ ወጣዋል፣ ብዙ ወርደዋል። ከተወለደችበት ሐረር ከዛም ድሬዳዋ፣ ሻሸመኔ፣ ወልቂጤና ነፍስ እስካወቀችበትና የፈነዳችበት ቦታ ደግሞ ሁመራ፣ ሌሎች የኢትዮጵያ ግዛቶችንም ጭምር እየተሽከረከሩ የዕለት እንጀራቸውን ለማብሰል ጥረዋል። አሁን ላይ የተቀናጣ ኑሯን የምትለብሳቸውን ውድ ልብሶችና የምትጠቀማቸውን ብራንድ ጌጣጌጦች ስንመለከት የምትዝናናባቸውን ስፍራዎችና በሳቅ የታጀበውን ቃለ መጠይቋን ብቻ በማህበራዊ ሚዲያ ያየ ሰው አምላኬ ሆይ የሰላም ተስፋዬን የደስታ ህይወት ብቻ ለኔም እባክህን ስጠኝ የሚል በርካቶች ናቸው። ሰላም ተስፋዬ በአስከፊ ድህነት ውስጥ እንዳደገች ይነገራል። እሷም በተለያዩ ሚዲያዎች ስትናገር ተደምጣለች። ወላጅ እናቷ ህይወትን ለማሸነፍ በብዙ ደክመዋል፣ በብቸኝነትም አሳድገዋታል። ከዛም በወጣትነት እድሜዋ ህልሟን እውን ለማድረግና ዛሬ የደረሰችበትን ስኬት ቀድማ አሻግራ በመመልከት ወደ አዲስ አበባ በአእምሮም በጉልበትም ሳጠነክር በአፍላ እድሜዋ ነበር ወደ አዲስ አበባ የመጣችው። አዲስ አበባ ሰላምን እንኳን ደህና መጣሽ ብላ ህይወትን አልጋ ባልጋ አድርጋ አልተቀበለቻትም። የእናቷን ጥንካሬ እያየች ማደጓ ጠንካራ ሴት አደረጋት እንጂ በአዲስ አበባ ያሳለፈችው ውጣ ውረድ ቀላል የሚባል አልነበረም። በአንዲት ጠባብ ክፍል ውስጥ ያውም ከሰዎች ጋር ተዳብላ ህይወትን ለማሸነፍ ተሯሯጠች። መንገዱ ሁሉ የተዘጋጋ የሚባለው የሀገራችን የፊልም ኢንዱስትሪን ለመቀላቀል ብዙ ብትደክምም መንገዱ ግን ቀላል አልነበረም። በሁመራ ያደገችው ሰላም ትግረኛ ቋንቋ ተናጋሪ በመሆኗ አማርኛን አቀላጥፋ መናገር አለመቻሏ ወደ ህልሟ እንዳትደርስ እንቅፋት ከሆኑባት ነገሮች አንዱና ቀዳሚው ነበር። ብቻ የረሃብና የጥሙን ሌሎች ተደራራቢ ፈተናዎች፣ ችግሮችን አልፋ ወደ ፊልም ኢንዱስትሪው ተቀላቀለች። በዚህ ጊዜ ያዩት የተመለከቷት ሁሉ የእሷን አቅም በቀላሉ እንዲረዱ ደግሞም አድናቂዎቿ ሆኖ ደግሞ ደቀ መዛሙርቶቿ እንዲሆኑ በችሎታዋ አስመስክራለች። አንድ ላይ የጀመረችው ፊልም 2፣ 3፣ 4 እንዲሁም ደግሞ ወደ 40ዎቹ አሻገረቻቸው። በሰራቻቸው ፊልሞች ሁሉ አድናቆትን ተችሏታል። ቁመው እንዲያጨበጭቡላትም አስገድዳለች። ዳይሬክተሮች እሷን ከያዙ ፊልማቸው በትክክል እንደሚሰራላቸው ያምናሉ። ብራቸውን አወጥተው ፕሮዲውስ የሚያደርጉ ግለሰቦች ደግሞ ገንዘባቸው እጥፍ ድርብ ሆኖ እንደሚመለስላቸው እርግጠኛ ይሆናሉ። ድርጅቶች እሷን ብራንድ አምባሳደር ካደረጉ ድርጅታቸው በቀላሉ ለህዝብ ተደራሽ እንደሚሆንና እንደሚታመን ጥርጥር የላቸውም። ለዛም ነው ለቁጥር የሚዘገንን ሚሊዮን ብሮችን የሚያፈሱላት። ማስታወቂያ የሚያሰሯት ሰዎችም ቢሆኑ ሰላም ማስታወቂያውን ትስራው እንጂ የገበያ ችግር አይኖርባቸውም። ይህን ሁሉ ተጽዕኖና መውደድ የፈጠረችው ከዜሮ ተነስታ ተስፋ ባለመቁረጥ ውስጥ ተሻግራ ከፈተናዎቿ በላይ ሆና በመገኘቷ ነው። ነገር ግን ገንዘብና ዝና ስለመጣ የህይወት ፈተናው አላቆመም። ብቻዬን ተፈተንኩ፣ ብቻዬን አሸነፍኩ የሚያሰኘውን የብሶት ንግግሯን የሚያመጣውን ከዚህ ስኬት ህይወት በኋላ ነው። ሰላም በርካታ አፍቃሪ ወንዶች ቢኖሯትም ካፈቀሯት መካከል እሷ ልቧ
ያሸነፈለትን የታዋቂውን የሙዚቃ አቀናባሪ ኪሩቤል ተስፋዬ ወንድም አማኑኤል ተስፋዬን አነጋጋሪ በሆነ ሰርግ ጋብቻ ፈጸሙ። ሰርጋቸው በወቅቱ ሚዲያዎችን ያነጋገረ ትልቅ ሽፋንም የተሰጠው ነበር። ከአማኑኤል ጋር የሀገር ውስጥ መዝናኛዎችን ብቻ ሳይሆን ዓለም ላይ ያሉ የተባሉ ሀገራት ሁሉ እየተሽከረከሩ የሃኒሙን ጊዜያቸውን አሳለፉ። ያያቸው የተመለከታቸው ሁሉ ቱፍ ካይን ያውጣችሁ ብሎ የመረቃቸው የሚያስቀኑ ጥንዶች ለመሆን በቅተውም ነበር። ከትዳር በረከቶች አንዱ ልጅ ነውና ፈጣሪ ፈቅዶላቸው የመጀመሪያም የመጨረሻም የሆነውን ወንድ ልጃቸውን ወለዱ። ወንድ ልጃቸውን ታቀፉ። ብቸኛ ለሆነችው ሰላምም እናቷ ይሄ እጅግ በጣም ደስታን የሚፈጥር ስሜት ቢሆንም ወንድ ልጅን ከወለዱ በኋላ ከዓመታት በኋላ ግን እንደዛ ያስቀና የነበረው ትዳራቸው ለመፍረስ ተገደደ። ከልጅነቷ ጀምራ በብዙ ፈተና ውስጥ ያለችው ከዛ ሁሉ ላቅ ያለ ከፈተና ሁሉ ከባዱ ፈተና የሚባለውን የፍች ጽዋ ለመጎንጨት ተገደደች። ሴት ልጅ ብቻዋን መቆም ትችላለች፣ ሰርታ ማሳየትና ማስመስከር አለባት፣ የወንድ ልጅ ጥገኛ መሆን የለባትም የሚል ጽኑ አቋም ያላት ሰላም ተስፋዬ ከትዳሯ መፍረስ በኋላ ጠንካራ ሴት ለመሆን ጥረቷን ቀጠለች። ነገር ግን ቀላል አልነበረም። ዝነኛ መሆን ካሉ ትሩፋቶች ባሻገር ጉዳቱም የትየለሌ ነውና ሚዲያው ስለሷና ስለ ትዳሯ መፍረስ የተለያዩ መላምቶችን እያወራ ጉዳዩን ለመርሳት አስቸጋሪም አድርጎታል። ይህም ደግሞ በሰላም ተስፋዬ ላይ ከባድ የሆነ የስነ ልቦና ጫናም ፈጥሮባት ነበር። ብዙ ጊዜ ትዳር ከፈረሰ በኋላ በመሃል ልጅ ካለ የሚያድገው እናቱ ጋር ነውና አዲስ ህይወት ለመጀመር ለወንድ ልጅ በሚቀለው ልክ ሴት ሊቀላት አይችልም። ህመሙ ብዙ ይሆናል፣ ስቃዩም እንዲሁ። በተለይ እንደኛ ለትዳር ልዩ ቦታ በሚሰጥ ማህበረሰብ ውስጥ ሲሆን ደግሞ ህመሙን እጅግ የገፋ ያደርገዋል። ሲንግል ማም ሆና ልጇን እያሳደገች በመሃል የሚመጡ በርካታ ስሜቶችን እያስተናገደችና እየታገለች ያላትን ዝናና ስራ ያለምንም ማቋረጥ እየሰራች ከዕለት ተዕለት እድገቷ እንዲታይ ያደረገች ድንቅ ሴት ናት። ቢሆንም በሶሻል ሚዲያ የምታጋራቸው ምስሎች በደስታ የተሞላ ህይወትን እየኖረች እንደሆነ ቢገልጽም ከጀርባ ግን እንቅልፍን የሚነሳ አስተውሎትን የሚያጠፋ ታፍኖ የተነባ እጅግ አስከፊ የሆነ እንባ እንዳለ ለመግለጽ የሚያዳግት አይደለም። የልብ ስብራትና የስሜት መውረዶች እንዳሉ ሳተነፍስ ኑራ በመጨረሻ ነገሩን ተሻገር ባለችበት ወቅት ስሜቷን አጋርታለች። ሰላም ተስፋዬ በአንድ ወቅት ከፍጹም አስፋው ጋር በነበራት ቆይታ ከሆነ ጊዜ በኋላ በብዙ እንደተቀየረች፣ ንግግሮች ሁሉ ጠንከር እያሉ እንደመጡ፣ ድሮ በሆነው ባልሆነው ትስቅ የነበረችው ሰላም ነገር ግን አሁን ላይ እንደቀነሰችና አሁን ህይወት በብዙ እንዳስተማረቻት ብዙ መሰበሮችና ህመሞች መሃል አሻገረችኝ፣ ለዛም ንግግሬ ከህይወት የተቀዳ ጠንከር ያለ አንዳንዴም የህይወቴ የጉዞ ትምህርት የፈጠረ እውነት ነው ብላ አልፋዋለች። በህይወትሽ ተደሰትሽበት ጊዜ ሲላት ለእናቴ ቤት ገዝቼ የራሷ ቤት እንዲኖራት ማድረግ የቻል ቀን በድካም ላሳደገችኝ እናቴ በድካም አምጥታ ያደረገችውን ትልቅ ስጦታ የተለየ ደስታዋ እንደሆነ ገልጸዋለች። አሁን ባለንበት ጊዜ ፊልሙ ላይ የምናውቃቸው ሴት አርቲስቶች አብዛኛዎቹ የሚኖሩት የቅንጦት ህይወት በእነሱ የመጣና በእነሱ ትጋት መነሳትና መውደቅ አይደለም። የመጣ ሳይሆን ከጀርባ ሌላ ኃይል እንዳለ ብዙ ጊዜ ይነገራል። የሰላም ተስፋዬ ግን ከነሱ የተለየ ነበር። እንደሌሎቹ በሀብት የናጠጠ ባል አላገባችም። ልቧ የፈቀደውን እንጂ በኋላም ስትለያይ ከሱ ገንዘብ ለማግኘት ጥረት አላደረገችም። ከተሰበረው ልቧ ጋር ታግላ አሸንፋ በላቧና በብቃቷ የመጣ የተቀናጣ ህይወት እንጂ። ታዲያ እነዛን የተደበቁ እንባዎቿን ስታነባ ውስጧ ሲደክም ምን ነው አምላኬ እያለች ፈጣሪዋን በምትጠይቅበት ጊዜ የድካሟ መካሻ የሚሆነው ስታየው ፈገግ የምትልለት ስለሱ ብዙ መስዋዕትነትን የከፈለችለት ልጇ የኬጂ ትምህርቱን ጨርሶ ሲያጠናቅቅ እንዲህ የሚል የእናትነት አንጀት የተላበሰው ደግሞ ያለፈቻቸውንም ህመሞች ቀላል እንዳልሆነ የሚገልጽ ለልጇ ያላትን ስሜት ልብ በሚነካ መንገድ በእንግሊዝኛ መልእክቷን አጋርታለች። እኛም የእሷን መልእክት ወደ አማርኛ ተርጉመን መልእክቱን እንዲህ ለእናንተ አዘጋጅተንላችኋል። ዋው! ልክ ትላንት መጀመሪያ ትምህርት ቤት በገባህበት ቀን እጄን ይዘህ የነበርከውን ነው የሚመስለው። አሁን ግን ለላቀው ቀጣይ አዲስ ጉዞ ዝግጁ ሆነሃል። ምንም እንኳን ገና 7 ዓመት ቢሆንም በጣም ደግ ጎበዝ እና ድንቅ ልጅ እየሆንክ አድገሃል። ሁልጊዜ በነገሮች በፈገግታ የማይህ እንዲሁም ሁልጊዜ በራስህ መንገድ ይህን ልታሳካቸው ለምትችልባቸው ውብ ነገሮች ሁሉ መጀመሪያ ብቻ ነው። እኔ ሁልጊዜም ያንተ ትልቅ አድናቂና ደጋፊ ሆናለሁ። እንኳን ደስ አለህ የኔ ጣፋጭ የኔ ውድ ልጅ፣ እናትህ ካንተ በላይ እንደምወድህ ፈጽሞ እንዳትረሳ በማለት በእንባ ታጅባ እንዲሁም ደግሞ የለቅሶ ኢሞጂ በመጨመር መልእክቷን አጠናቃለች። ኡፍ! በዛ መድረክ ላይ ስመለከት አይኖቼ በእንባ ተሞሉ። አንተ የኔ ጣፋጭ ትንሽ ህፃን ነበርክ፣ ዛሬ ግን እየተመረክ ነው። በአንተ መኩራት መቼም አላቆምም። የኔ ልጅ ትችላለህ። ይህ መልእክት ኖርማል አንድ ልጅ ስለተመረቀ ብቻ እናት የምታስተላለፈው መልእክት አይደለም። ይልቁንስ ስለ ልጇ ብዙ መስዋዕትነትን የከፈለች እሱ እንዳይከፋውና እንዳይጎድልበት ሌት ተቀን የታገለች ብዙ ሐሜቶች፣ ቁጥር አልባ የሚዲያ አዋጅና የስሜት ዝቅታዎችን ስለ
ልጇ ስትል ያሳለፈች በውስጧ ብዙ ህመምን ተሸክማ የተሻገረች እናት ያ መስዋዕትነት የከፈለችበት ወደፊትም የምትከፍልለት ልጇ የሷን ህመሞችና ተስፋዎችን ያየች እናት መልእክት እንጂ ሰላምን ስለ ጥንካሬዋ ለብዙሃኖች ስለሆነች አርአያነትና ስለ መልካም እናትነቷ እያመሰገንን ልጅሽ አድጎ የምትመኘውን ደረጃ አደርሶልሽ ለማየት ያብቃሽ በሞገስ ያሳድግልሽ እንላለን። ሌሎች እንደ ሰላም ባንድም በሌላም መንገድ ትዳራቸውን አጥተው ብቻቸውን ለሚያሳድጉ ጠንካራ ሴቶች ሁሉ አድናቆታችን ነው። የልጆቻቸውን ከፍታ ለማየት ያብቃችሁ እንላለን። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብና አጋር እንድትሆኑ እየጋበዝኩኝ በሌላ መረጃ እስከምንገናኝ ደህና ቆዩኝ።